ሰላም ግቡ እንደናችሁ ደህና ናችሁ ትንሽ ኢንፎርሜሽን በአማርኛ ሼር ለማድረግ ፈልጌ ነው ለምን ሰው ማወቅ ስላለበት ሁሉም ወገን ማወቅ ስላለበት አዳዲስ ኢንፎርሜሽን ሲኖር በሁሉም ቋንቋ ሼር ማድረግ በጣም አስፈላጊ ነው ትንሽ በአማርኛ አንድ ኢንፎርሜሽን አዲስ ኢንፎርሜሽን ስላለ ምናልባት ኢትዮጵያም ያለ ሰው ቶሎ ላይ ሰማ ይችላል እና ሼር ማድረግ ጥሩ ነው ግቡና ትንሽ ተናግሬ ወጣለው በአማርኛ ነው የምናገረው ኢንፎርሜሽን አዲስ ኢንፎርሜሽን እየመጣ ስለሆነ ለኮሮና ቫይረስ ሰገሌን ከይሄን አጋያሙ እንደጋኑ አይሰማ ጋሩ አዲስ በኦሮምኛ አስተላልፍ ያለው አዲሱን ኢንፎርሜሽን ከዚህ በፊት ከአንድ ከ5 ደቂቃ በፊት በኦሮምኛ አስተላልፍ የነበረ አሁን ትንሽ በአማርኛ መናገር ፈልጋለሁ ለአማርኛ ለሚሰሙ ሰዎች ይሄ በጣም አስፈላጊ ኢንፎርሜሽን ስለሆነ ሁሉም ሰው መስማት ስላለበት መናገር አለብኝ በሚታወቀው በሚቻለው ቋንቋ ማለት ነው እና ዛሬ ኮሮና ቫይረስ ምን አዲስ ነገር አለ ምን ላይ ደረሰ የሚባለው ነገር አለና እንደምናውቀው ኮሮና ቫይረስ አዲስ ቫይረስ ነው ብዙ ስለሱ የሚታወቀው ነገር የለም ቻይና ውስጥ ከተገኘ ጀምሮ ቻይናዎች ብዙ የተለያየ ጥናት አድርገዋል እና እኛም ብዙ ጊዜ ከዛ የተገኘው ኢንፎርሜሽን ከቻይና የተገኘው ኢንፎርሜሽን ነበር ስንጠቀመው የነበረው ለምን ሌላ ሰው ኢንፎርሜሽን ስለሌለው ማለት ነው አሁን ግን በአሜሪካ ሀገር ውስጥ ያው ብዙ ገብቶ ከዓለም አሜሪካ እንደምታወቀው ከዓለም አንደኛ በቫይረስ ከዓለም አንደኛ ሆና ስለተገኘች ብዙ ጥናት እየተደረገ ነው ስለዚህ ቫይረስ ሼር አድርጉ ሁሉም ሰው መስማት ስላለበት ሼር አድርጉ ሰው ይስማ ሰው ማስተማር ጥሩ ነው እና በሚችለው ቋንቋ ይሄን አዲስ ኢንፎርሜሽን ማስተላለፍ በጣም አስፈላጊ ነው እነዚያው አሜሪካ ሀገር ውስጥ ነው ያለውት እና አሜሪካ ሀገር ውስጥ እንደምታውቁት ቫይረሱ በጣም በከፋ ደረጃ እየተስፋፋ እየተሰራጨ ነው የሚገኘው እዚህ ሆስፒታል ውስጥ ብዙ ድምጽሽን ከፍ አድርጌው እሺ እዚህ ሆስፒታል ውስጥ ብዙ ኮሮና ቫይረስ በሽተኞች አሉ ግማሹ በጣም የታመሙ አይሲዩ ውስጥ ያሉ ናቸው ግማሾቹ ደግሞ ያው ደና ናቸው ሚሞትም አለ እና ይሄ ቫይረስ በጣም የለም ይሄ ቫይረስ አለ እንዴ ብሎ ለሚጠራጠር ሰው ወይ ደግሞ ይሄ ቫይረስ አይጎዳም ብሎ ለሚል ሰው ትክክል አይደለም ይሄ ቫይረስ በጣም አለ በጣም ይጎዳል ይገላል በጣም ከባድ ሲሪየስ ነው ሲገልም በጣም በቶሎ በአፋጣኝ ደረጃ ነው የሚገለው እና በጣም ከባድ ነው ማረግ ያለብን ነገርኛ ራሳችንን መጠንቀቅ መጠበቅ ይሄ ቫይረስ መድኃኒት የለውም ክትባት የለውም እና እኛ የሰው ልጅ ማረግ የሚችለው ራሱን መጠበቅ ቫይረሱ እንዳይዘን ማለት ነው ቫይረሱ ከያዘን የመዳኑ ቻንሱ አለ በ80% ሰው አይሞትም ያው ይታመማል ግን ስቃዩ ጥሩ አይደለም ቢዳንም ስቃይ ያለው መተንፈስ ያቅታል አየር ያስቸግራል እና ቢቻል ላለመያዝ መሞከር ነው ጥሩ እና እንዳልኳችሁ አሜሪካ ውስጥ ብዙ ጥናት እየተደረገ ነው ኮሮና ቫይረስ እስካሁን እንዳልኳችሁ ኢንፎርሜሽኑ ከቻይና ምናገኘው ነው እና አሁን ደግሞ አሜሪካኖች ብዙ ጥናት እያደረጉ ነው አሁን NIH የሚባላል ለዚህ ናሽናል ኢንስቲትዩት ኦፍ ሄልዝ የሚባላል ብዙ ጥናቶች ብዙ ሪሰርቾች የተለያዩ ሪሰርቾች የሚደረጉበት ቦታ ነው
እና ስለ ኮሮና ቫይረስ በጣም እያጠኑ ነው እና የሆነ ጥናታቸው ላይ የሆነ አዲስ ኢንፎርሜሽን ያዩታል ጥናቱ አላለቀም እና 100% ይሄ ነው ብሎ ማለት ብዙ አላሉም ግን ቢሆንም አዲስ ኢንፎርሜሽን የተገኘ አለ ጥናቱ ላይና ያው ምንድነው ኮሮና ቫይረስ በፊት በጀመሪያ እንደምናቀው በመሳል በማሰው ሲያስለው ወይ ሲያስነጥሰው ካፍ ውስጥ የሚወጡ አንዳንድ ነገሮች ቫይረስን ይዘው ይወጣሉ እነሱ ሰው ላይ ሲያርፉ ያን ቫይረስ ያስተላልፋሉ ማለት ነው ወይ ደግሞ ያ ቫይረስ ሲያስሉ ወይ ሲያስነጥሳቸው ቫይረሱ እቃ ላይ ሄዶ ሲያልፍ አንዳንድ ነገሮች ላይ ሄዶ ሲያርፍ ያንን ነገሮች ደግሞ በእጃችን ነካክተን አፊታችን አፋችንን ከነካካን ያን ቫይረስ ከእቃ ላይ ወደ አፋችን ወደ ሳምባችን ይገባል ማለት ነው አሁን ግን ምንድነው ያሉት ይሄ አዲሱ ጥናት ያሳየው ኮሮና ቫይረስ በማሳል በማስነጠስ ብቻ ሳይሆን በትንፋሽም ይተላለፋል እያሉ ነው በማውራትም የግድ ያ ሰው ማሳል የለበትም ማስነጠስ የለበትም ምንም ምልክት ሳያሳይ የተያዘው በኮሮና ቫይረስ የተያዘው ሰውዬ ምንም ምልክት ሳያሳይ ኖርማል ሆኖ ግን ሲያወራ ወይ ደግሞ ትንፋሽ ማውጣት ያለ ነው ትንፋሽ ሲያወጣ ሲያስገባ ቫይረሱን እየረጨ ይሄዳል ማለት ነው ሼር አድርጉ ሰው እንዲሰማ ሼር ከቻላችሁ ሼር አድርጉ እና ይሄ ቫይረስ እየተሰራጨ እየተላለፈ ይሄዳል ነው የተባለው ይሄ አዲስ ጥናት ነው እንዳልኳችሁ አሁን ትላንትና ነው ይሄ ተነገረው ግን ተደምድሞ አላለቀም ይሄ ግን በጣም ጥሩ ኢንፎርሜሽን ነው ይሄ ማወቅ ለምንድነው የሚጠቅመን ራሳችንን ለመከላከል ይጠቅመናል ማለት ነው እንዲ ኢንፎርሜሽን ሲገኝ እሱ ምንድነው አሁን ማስክ ማድረግ አለብን ማለት ነው ሁሉም ሰው ማስክ ካደረገ ይሄ በሽታ የመተላለፉ ይቀንሳል ከሰው መሰራጨቱ ይቀንሳል ይሄ ማለትም ማንኛውም ሰው የታመመውም ያልታመመውም ወደ ውጭ ሲወጣ ገበያ ሲሄድ ወይ የተለያዩ ቦታ ሲሄድ ማስክ ደግሞ ይሄ N95 ይባላል እሱ መኖር የለበትም ይሄ ለጤና ባለሙያዎች ሆስፒታሎች ውስጥ ነው የሚደረገው በብዛት ውጭ ግን ሲኬድ እንደ አይነት ማስክ ከተቻለ ይሄ ማስክ ሰርጂካል ማስክ ነው የሚባለው እሱን ከተቻለ ማድረግ ማስክ ደግሞ በማይገኝበት ጊዜ ወይ አገር ቤት ማስክ ብዙ ችግር ስላለ በሻርፕ ወይ በጨርቆች አፍ እና አፍንጫ ሸፍኖ መሄድ ውጭ ሲወጣ ማለት ነው ለምን ስካያዘን ሲዘን ራሱ በሽታ አናቀውም ኬት እንደሚዘን አናቀውም አሁን ብዙ ሰው የያዘው ሰው ሲናገር ይሄን በሽታ ኬት እንደያዘው አያቅም ሰው አስነጥሶበት ይሁን ሰው አስሎበት ይሁን ወይ ደግሞ አንዳንድ ነገሮች ነክቶ ይሁን ማንንም ያቀሰው ስለሌለ ኬት እንደሚይዘን ስለማናውቅ ይሄን በሽታ ስለዚህ ሲዘንም እስከ 2 እስከ 3 ሳምንት ይሄ በሽታ እንዳለብን ስለማናውቅ የማረግ ያለብን አፍና አፋችንን ሸፍነን መውጣት ማለት ነው ለምን በትንፋሽም ስንተነፈስም ስናወራም ይሄን ቫይረሱን እየረጨን ስለምንሄድ ማለት ነው ይሄ አዲስ ኢንፎርሜሽን ነው እና ሁሉም ሰው ማወቅ ስላለበት በጣም አስፈላጊ ነው እናንተም ለማያቅሰው ነገሩ ወደ ሰው ሲወጣ ገበያ ሲሄድ ከተቻለ ቤት መቀመጥ ጥሩ ነው ለሚቀጥሉት 30 ቀኖች ወይ አንድ ወር እዚህ ሀገር አሜሪካ ሁሉም ሰው ቤት እንዲቀመጥ ተብሏል ለምን የሚቀጥሉት 2-3 ሳምንቶች ይሄ ቫይረስ በጣም በከፍተኛ ደረጃ ከፍ ብሎ ይገኛል ተብሎ ስለታሰበ ሁሉም ሰው ቤት እንዲቀመጥ ተብሏል ከተቻለ ቤት መቀመጥ ውጭ ወጥቶ ደግሞ ቃል ለመግዛት ሰው ሲወጣ አፍና አፍንጫን መሸፈን ይሄ የሚረዳው
ቫይረሱን ከሰው ለማግኘት ብቻ ሳይሆን እኛም ለሰው እንዳንሰጥ ይረዳል ስለዚህ ሁሉም ሰው እኛም ራሳችንን እንጠብቃለን ሰውንም ደግሞ እንጠብቃለን ማለት ነው እና በጣም አስፈላጊ ነው ይሄን ሼር አድርጉ ለሰው ንገሩ ይሄ አዲስ ኢንፎርሜሽን ነው እና ይሄ ጥናት ደግሞ በቅርቡ ያልቃል በያስባለው ሲያልቅ ደግሞ ብዙ ኢንፎርሜሽን ይነገራል ወይ ደግሞ ኤርቦርን ሊሆን ይችላል ይሄ በሽታ ይሄ ኮሮና ቫይረስ እስካሁን ኤርቦርን አይደለም ድሮፕሌት ነው ተብሏል በአየር ውስጥ የሚተላለፍ በሽታ አይደለም ማለት ነው ኤርቦርን ማለት እንደዛ ተብሏል እስካሁን ግን ቢሆንም በትንፋሽ ይተላለፋል ቫይረሱን በትንፋሻችን ስንተነፍስ ቫይረሱን እንረጫለን ስለዚህ ይሄ ማወቅ መጠንቀቅ በጣም አስፈላጊ ነው ሌላ ደግሞ N95 ማስክ እንዳልኳችሁ በጣም ሾርቴጅ አለ አሁን ምንድነው የሚያደርጉት እዚህ ሀገር አዲስ ሊያረጉ አፕሩቭ የተደረገው ትላንትና ዲኮንታሚኔሽን የሆነ ካምፓኒ እዚህ ተቀጥሮ አፕሩቭ ተደርጓል FDA የሚባል እዚህ ካምፓኒ FDA ማለት መድኃኒቶችን ምግቦችን በገበያ ላይ ሳይውሉ አፕሩቭ የሚያደርግ ካምፓኒ ነውና ይሄ ካምፓኒ ለባትል የሚባል ካምፓኒ ኦሃዮ የሚገኝ የሳይንስ እና የቴክኖሎጂ ካምፓኒ ነው እነሱ በየሆስፒታሉ ያሉትን የቆሸሹትን የተጠቀምንባቸውን ማስኮች ዲኮንታሚኔሽን ወይም ስቴሪላይዜሽን ማለት እንደዛ ነው ዲኮንታሚኔሽን አድርገው መልሰን ደጋግመን መጠቀም እንድንችል ሊያረጉ ተዘጋጅተዋል ማለት ነው ይሄም አዲስ ነገር ነው በፊት የለም አንዴ ከቆሸሸ መልሶ መጠቀም ይከብዳል ለምን ቫይረሱ ስለሚኖርበት አሁን ግን ይሄንን ቫይረሱን ሊያጸዱልን ነው በተለያየ ኬሚካል ተጠቅመው የማስኩን ጥቅም ሳይበላሽ ማለት ነው እንደዛ ሊደረግ ነው እና ይሄ ነው አዲስ ነገር ያለው ስለ ኮሮና ቫይረስ እና ወገኖቼ ሁላችሁም ተጠንቀቁ ሰውም ጠብቁ ማረግ ያለባችሁ ራሳችሁን መጠበቅ ነው ራሳችሁን ስትጠብቁ ዘመዳችሁን ትጠብቃላችሁ ወገናችሁን ትጠብቃላችሁ አገራችሁን ትጠብቃላችሁ እና ራስ መጠበቅ ብቻ ነው በአሁኑ ጊዜ ለዚህ በሽታ መላው ሌላ ነገር የለም መድኃኒት የለውም እስካሁን እንግዲህ ወደፊት ሊኖረው ይችላል ክትባትም ወደፊት ሊኖረው ይችላል ምናልባት የዛሬ አመት ከመናምን ይፈጃል ክትባት ለመስራት እየሰሩ ነው ፕሮሰስ ላይ ናቸው ግን ጊዜ ስለሚፈጅ ለጊዜው መከላከል ራስን መጠበቅ ምንድነው እንዴት ነው የምንከላከለው ከሰው መራቅ ማለት 6 ፊት ወይም 2 ሜትር 2 ሜትር ቢያንስ ከሰው ላይ ራቅ ብሎ መቆም መገኘት አብሮ ያለ መብላት አንድ ማንኪያ እቃዎች ሼር ያለ ማድረግ አሁን እንደተባለ ኮነ በትንፋሽ ይተላለፋል ስለተባለ ያ ማለት ደግሞ በጣም ከባድ ነው ከሰው ጋር ቀርቦ ማውራትም ያ ሰውዬ ምልክት ሳይኖረው ቀርቦ ካወሩም ወይ ደግሞ ሰውየው ቁጭ ብሎ ሲተነፍስ እዛ ጋር ጠጋ ብለ ከተቀመጥን ቫይረሱ ይገባል ማለት ነው እና በጣም ተጠንቀቁ ይሄን መልእክት ለማስተላለፍ ነው ሁላችንም መጠንቀቅ ስላለብን ነው ሁሉም ሰው ጥቁር ሆነ ነጭ ሆነ ቀይ ሆነ ሌላ ዜጋ ሆነ የተፈለገውን ቋንቋ ተናገረ ይሄ በሽታ አንደኛ ጋር ከገባ ሁሉም ጋር ገባ ነው ማንንም አይመርጥም ስለዚህ ሁላችንም መማር ማወቅ የማያውቀውን ማስተማር በጣም አስፈላጊ ነው ሌላ አዲስ ነገር ሲኖር ተመልሼ እመጣለሁ ቴንክ ዩ በጣም አመሰግናለሁ ስላዳመጣችሁ ሼር አድርጉ ከቻላችሁ ቻው በሉ ቴንክ ዩ